ኦኬ አሁን መጠናል እንግዲህ ተመልሰን በክፍል 3 አሁን ደግሞ ምንማረው ሶስተኛው ነጥብ the importance of virtue ethics የvirtue ethics አስፈላጊነት እንግዲህ virtue ethics ምን እንደሆነ የvirtue ethics መመሪያዎች ወይ ደግሞ ፕሪንሲፕል ምን እንደሆነ አይተናል። አሁን ሶስተኛ ላይ እስካሁን ስለ virtue ethics እያወራን ነው። ስለዚህ አሁን የሚያሳያችሁ የvirtue ethics አስፈላጊነት ነው ማለት ነው። ስለዚህ virtue ethics ወይ ደግሞ የበጎነት ስነ ምግባር ነው የሚያስፈልገን። የvirtue ethics አስፈላጊነቱ አንደኛው to distinguish right and wrong በህይወታችን ውስጥ ትክክለኛ ወይም ደግሞ ትክክል የሆነ ነገሮችንና መጥፎ የሆነ ነገር ለይተን እንድናውቀው ነው የሚጠቅመን። ስለዚህ ዋናና የመጀመሪያው የvirtue ethics አስፈላጊነቱ ሰዎች በህይወታቸው ውስጥ ጥሩ ነገሮችና ጥሩና መጥፎ ለይቶ እንዲያውቁ ማድረግ ነው። This is the first point of importance of virtue ethics. ጥሩ ያልሆነ ሰው ደግሞ በጎ ያልሆነ ሰው ጥሩና መጥፎ ለይቶ የማያውቁ ሰዎች ብዙ ናቸው። ስለዚህ ማንኛውም ሰው virtue ethics virtuous person ከሆነን what is right what is wrong ብለን ዲስቲንጉሽ ማድረግ እንድናደርገው ይጠቅመናል ማለት ነው። ሁለተኛ ደግሞ it become responsible and contributing as a member of society በምንኖረው ማህበረሰብ ውስጥ ኃላፊነት እንድንወስድና የወሰነው ኃላፊነት እንድንወጣ እና እንደዛው ደግሞ እዛው በምንኖረው ማህበረሰብ ውስጥ ለማህበረሰቡ የሆነ አስተዋጽኦ እንድናበረክተው ያደርጋል ማለት ነው። ስለዚህ ሁለተኛው የvirtue ethics አስፈላጊነቱ to become responsible and contributing in a society ማለት ኃላፊነቱን ሊሸከም የሚችል ዜጋ እንድንሆን ያደርጋል ማለት ነው። ሁለተኛው ደግሞ ለማህበረሰብ የሆነ ነገር ኮንትሪቢዩት እንድናደርገው የሚያደርገን ነው ማለት ነው። ሌላው to find out the true purpose of life አንድ ሰው ወደዚህ ዓለም ሲመጣ የሆነ ዓላማ አለው። ትክክለኛ ዓላማ ፈልገን የህይወታችን እውነተኛ የሆነ ዓላማ ፈልገን እንድናገኝ ያደርገናል ማለት ነው። ስለዚህ to find out the true purpose of life ማለት ሰው ተወልዶ ወደዚህ ምድር ሲመጣ ዝም ብሎ በልቶ ለምክንያት አይደለም። የሆነ ዓላማ አለው። የራሱ የሚጠቅመው ዓላማ አለው። ለሀገሪቱ ለዓለም ምን ለማድረግ ነው ምን አደርጋለሁ የሚል ነገር አለው። ስለዚህ የትኛው ትክክለኛ የህይወታችን ዓላማ እንደሆነ ፈልገን እንድናገኝ የሚያደርገን ነው ማለት ነው። ይሄ virtue ethics አስፈላጊነት። ሌላው to build a positive approach to things ለነገሮች ፖዚቲቭ የሆነ አፕሮች እንድንገነባ ኔጌቲቭ ሳይሆን ለነገሮች ፖዚቲቭ አፕሮች ቢውልድ እንድናደርግ ይጠቅመናል ማለት ነው። ሌላው የመጨረሻው to eliminate the problem of social evils from one life የማህበረሰብ ችግሮች አንድ ማህበረሰብ ውስጥ ብዙ ችግሮች አሉ። ከበጎ ከመጥፎ ከስነ ምግባር ጉድለት ጋር ተያይዞ በሺዎች የሚቆጠሩ ፕሮብሌሞች አሉ።
ስለዚህ እነዛን ፕሮብሌሞች eliminate ለማድረግ ነው የሚጠቅመው ያለውና book is also about the importance of virtual ethics በዚህ ባጭሩነት በቀላሉ በዚህ መልክ መያዝ ትችላላችሁ ማለት ነው። ስለተከታተላችሁ እናመሰግናለን።